ጁለይቢብ እገሌ ቤት ሂድ፣ እዛ አንድ ጥሩ ልጅ አለች፣ ኢማን ያላት ልጅ አለች፣ እሷን ይድሩሃል፣ ረሱሉ ሰለላሁ ዐለይሂ ወሰለም ልከውኝ ነው በላል። ሱብሃነላህ። ሄዱና በሩን ሲያንኳኳ አባት ይወጣል። ምን ነው ያ ጁለይቢብ ዛሬ ምን አመጣህ ሲሏቸው ረሱሉ ሰለላሁ ዐለይሂ ወሰለም እኮ ልከውኝ ነው የእናንተን ልጅ ለእኔ እንድትድሩኝ ይጠይቋቸዋል ሲሉ አባት ፊቱ ተለዋወጠ። እናትም ሰምታ መጣች። ደነገጡ። እንዴት ይሄ ይሆናል አሉ። እርስ በርስ አወሩ። እንዴት ይሄ ይሆናል? ጥሩ ልብስ እንኳን የሌለው ሰው፣ ጥሩ ዘር የሌለው ሰው፣ መልክ የሌለው ሰው፣ ምንም ነገር የሌለው ሰው እንዴት ለሱ እንድራለን ልጃችን? መዲና ላይ በጣም ክብሯም በደረጃም በውበትም አንደኛ የምትባል ሴት ነበረች ይላሉ ዑለሞች በሰዓቱ። እሷ ውስጥ ሆና እየሰማች ነበር። ልጅ ምን አለች? እናቴ አለች አባቴ ምን ነክቷችሁ ነው? ምን ሆናችሁ ነው? የረሱልን ሰለላሁ ዐለይሂ ወሰለም መልክተኛ በባዶ ልትመልሱ ነው? እኔ የረሱልን ሰለላሁ ዐለይሂ ወሰለም መልክተኛ በባዶ መልሼ ከአላህ ዘንድ የቁርአን አያት ከሚመጣብኝ እሳቸው ያዘዙኝ ትእዛዝ እፈጽማለሁ። እሳቸው ለእኔ የወደዱትን ሁሉ እወዳለሁ፣ ደስተኛ ሁኜ አደርገዋለሁ። ተስማሙ በዚህ። ሱብሃነላህ። የሰርጋቸው ቀን ላይ እሳቸው የሆነ ዕቃ ለመግዛት ወደ ገበያ ሲሄዱ ሰይዱና ጁለይቢብ ረዲየላሁ ዐንሁ መንገድ ላይ ድምፅ ይሰማሉ። ያ ኸይለላህ ይርከቢ፣ የጂሃድ ድምፅ፣ ሁላችሁም በአላህ መንገድ ዝመቱ የሚል ድምፅ ሲሰሙ ሱብሃነላህ የያዟትን ብር ይዘው ሰይፍ ገዝተው ወደ ፊሰቢላህ ወጡ። ለቤትም ሳይናገሩ ፊሰቢላህ ወጡ። ጦርነቱ ተደረገ። ብዙ ሙስሊሞች ሸሂድ ሆነዋል። የዛን ቀን ጦርነቱ ተደርጎ ካለቀ በኋላ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አላ ተፍቂዱነ ሐቢበን፣ ወዳጅ አላጣችሁም እንዴ ሲባል ሁሉም እገሌን እኮ አጣሁት እገሌን አጣሁት እያለ ሁሉም ወዳጁን ይጠራል፣ ሁሉም ዘመዱን ይጠራል። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ወላኪኒ አፍቂዱ ሐቢቢ ጁለይቢብ፣ ነገር ግን እኔ ወዳጄ ጁለይቢብን አጣሁት አሉ። ሱብሃነላህ። ማን ያገኝልኛል? ማን ይፈልግኛል? ጁለይቢብን አሉ። ሱብሃነላህ። ሄዱና ፈለጉት። ራሳቸው ከጀናዛ መሃል ፈለጉ። መጨረሻ ላይ ወድቆ አገኙ። ሙሽሪኮች መሃል ላይ ወድቋል። 7 ሙሽሪኮች አሉ አጠገቡ። ፊቱ አቧራ ለብሷል፣ ደም በደም ሆኗል። ጭንቅላቱን ብድግ ያደረጉና ጭናቸው ላይ አድርገው ጁለይቢብ አሉ። ያ ጁለይቢብ ቀተልተ 7 ሚነል ኩፋሪ ثم قتلت፣ 7 ከሃዲያኖችን ገድለ ከዚያም አንተ ሞትክ። አንተ ሚኒ ወአነ ሚንከ፣ አንተ ከኔ ነህ እኔም ካንተ ነኝ። አንተ ሚኒ ወአነ ሚንከ፣ አንተ ከኔ ነህ እኔም ካንተ ነኝ አሉ 3 ጊዜ። ሱብሃነላህ። እዛ ጋ የነበሩ ሰሃቦች ምን አለ እንደው እኔ በጁለይቢብ ቦታ ሆኜ ቢሆን ኖሯል፣ ምን አለ እኔ በሱ ቦታ ሸሂድ ሆኜ ቢሆን ኖሯል፣ ሞቼ ቢሆን ኖሯል። በጣም ቀኑ። ከዚያ ረሱላችን ሰለላሁ ዐለይሂ ወሰለም ፊታቸውን ወደ ቀኝ እንዲያዞሩ ትንሽ ከቆዩ በኋላ ለምን ፊቴ እንዳዞርኩ አትጠይቁኝም እንዴ ሲሏቸው፣ ያ ረሱላህ ለምን ነበር ያዞሩት ሲሏቸው ምን አሉ? የጁለይቢብ እኮ የጀነት ባለቤቶቹ ሑረል ዐይኖቹ እሱን ለመያዝ እሱ ጋር ለመድረስ ሲሽቀዳድሙ አየኋቸው። ሱብሃነላህ። እና ጁለይቢብ ደግሞ በጣም ቅናተኛ ሰው እንደሆነ አውቃለሁ። እና እንዳይቀና ፈልጌ እንዳይቆጣብኝ ፈርቼ ነው ፊቴን ያዞርኩት አሉ። ሱብሃነላህ። ገንዘብ አልነበረውም፣ ክብር አልነበረውም፣ ምንም ነገር አልነበረውም። ነገር ግን ልብ ውስጥ የአላህና የረሱሉ ሰለላሁ ዐለይሂ ወሰለም ሙሐባ ነበረ። አላህ አከበረው። ዛሬ 3 ሰዓት ላይ የላይቭ ፕሮግራም ይኖረናል ኢንሻአላህ። ሁላችሁም ትፈልጋላችሁ። ሁላችሁንም በአክብሮት ጋብዣችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።